ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤሚሬትስን ባለም አቀፉ የፍትህ ፍርድ ቤት ልታቆማት መሆኑ ተሰምቷል። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትልም ሱዳን ወቀሳዋን አቅርባለች። ኤሚሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ክስ አቅርበዋል። ኤሚሬትስ በበኩሏም የሱዳንን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚል በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ሌላው መረጃ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሀገራቸው ከአሜሪካ ጋር በመጪው ሳምንት በሳውዲ አረቢያ ልታደርገው ያቀደችው ውይይት ትርጉም ያለው እንደሚሆን ተስፋቸውን ገልጸዋል። ፕሬዚዳንቱ በሳውዲ አረቢያ ቢገኙም በውይይቱ የማይሳተፉ ሲሆን አገራቸው አስቸኳይና ዘላቂ ሰላም ለማምጣት እየሰራች ነው ብለዋል። የአሜሪካ ፕሬዚዳንት ልዩ መልእክተኛ ስቲቭ ዊትኮፍ በበኩላቸው የአሜሪካ ቡድን የሩሲያና የዩክሬን ጦርነት ሰላማዊ ልባት ለመስጠት የሚያስችለውን ማዕቀፍ መወያየት ይፈልጋል ብለዋል። ባለፈው ሳምንት የዩክሬኑ መሪ ፕሬዚደንት ዘለንስኪ ከፕሬዚዳንት ትራምፕ በነጩ ቤተ መንግስት ሊያደርጉት የነበረው ውይይት ወደ ግጭት እንዲሁም ዘለፋ መቀየሩ የሚዘነጋ አይደለም። በዚህ ወቅት ትራምፕ አቻቸው ዜሌንስኪን ጦርነቱን ለመቋጨት ዝግጁ አይደሉም ሲሉ ወቅሰዋቸው ነበር። በመሪዎቹ መካከል የተፈጠረውን የዲፕሎማሲያዊ ቀውስ ተከትሎ አሜሪካ ከዚህ ቀደም ታደርገው የነበረውን ወታደራዊ እርዳታ እንዲሁም የመረጃ ልውውጥንም አቁማለች። ዘለንስኪ ውይይቱ ወደዚህ ማምራቱ እንዳሳዘናቸው ገልጸው ከሀገራቸው ከፍተኛ የጦር መሳሪያ አቅራቢ ከሆነችው አሜሪካ ጋር ግንኙነታቸውን ለመጠገን እየሞከሩ ይገኛሉ። ትራምፕ የይቅርታ እንዲሁም የምስጋና ደብዳቤ ከዜሌንስኪ እንደደረሳቸው ዊትኮፍ ተናግረዋል። ከዩክሬናውያን ጋር ወደ ትክክለኛው መንገድ እንደምንመጣና ሁሉም ነገር እንደሚቀጥል ተስፋ እናደርጋለን ሲሉ ዊትኮፍ ተናግረዋል። ዘለንስኪ ከማንኛውም የሰላም ድርድር በፊት ስምምነት ውስጥ እንዲገቡ አሜሪካ ከፍተኛ ጫና ስታደርግባቸው የቆየ ሲሆን እሳቸው በበኩላቸው ለሀገራቸው ጥብቅ የጸጥታ ዋስትና እንደ ቅድመ ሁኔታ የሚያነሱት ነው። ሩሲያም ከ3 ዓመታት በፊት የፈጸመችውን ወረራ ተከትሎ የዩክሬንን 20 በመቶ ግዛት ተቆጣጥራም ትገኛለች። ዘለንስኪ የመከላከያ ወጪን የመጨመር እቅዶች ባጸደቁበት የአውሮፓ ህብረት መሪዎች የብራሰልስ ቀውስ ጉባኤ ላይ ከተገኙ በኋላ በሳውዲ አረቢያ ስለሚደረገው የአሜሪካና የዩክሬን ውይይት በማህበራዊ ሚዲያቸው ላይ ተከታታይ ጽሁፎችን አስፍረዋል። ሌላው መረጃ በቀድሞ የሶሪያ መሪ በሽር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያም ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመቱን የአሳድ አስተዳደር ከስልጣን ያስነሱ አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመና ለመላበስ ጥረት እያደረገም ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተኑ ይገኛል ነው የተባለው። የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት የጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑም ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊም መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃም የመንግስት የጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ ያገዛዙ ተዋጊዎችን ሲገሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያዛቸውን ዘግበዋል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምፅ መሰማቱ ተዘግቧል። የሶሪያ መከላከያ ሚኒስትር ቃል አቀባይ ኮሎኔል ሐሰን አብዱል ጋኒ በላታኪያና ታርቶስ ለሚዋጉት ለአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩ መሳሪያዎቻቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶች ደግሞ ገዳዮችንና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው ሲሉ ተናግረዋል። የአህመድ አልሻራ መንግስት የአሳድ ደጋፊዎች ከሚገኙበት የባህር ዳርቻ ከተሞች ሳይሆን በቅርቡ ከድሩዝ ኃይሎች ጋር ውጊያ ውስጥ ገብቶ እንደነበርም ይታወሳል። በሌላ በኩል በዚህ ሳምንት መጀመሪያ ላይ የሶሪያ ውጭ ጉዳይ ሚኒስትር ለዓለም አቀፉ የኬሚካል ጦር መሳሪያ ቁጥጥር ድርጅት በአሳድ ስር የተመረቱትን ቀሪ የኬሚካል መሳሪያ ክምችቶችን ለማጥፋት ቁርጠኛ መሆኑን ተናግረዋል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም የማህበረሰብ አንቂዎች ግን በደርዘን የሚቆጠሩ የኬሚካል ጥቃቶችን ፈጽመዋል ሲሉ ይከሳሉ። ሌላው መረጃ በአሜሪካው ዶናልድ ትራምፕ እና በዓለማችን ቁጥር 1 ባለሀብት ኤለን መስክ መካከል ስንጥቅ ስለመፈጠሩ የአሜሪካ ሚዲያዎች ሹክ ብለዋል። ቢሊዮነሩ በአስተዳደሩ ውስጥ አለው በሚባለው ከፍተኛ ተጽዕኖ የሰላ ትችት ሰለባ የሆኑት ፕሬዚዳንት ትራምፕ በመጨረሻም ለሁኔታው ምላሽ መስጠት ላይ ደርሰዋል። ትራምፕ ከካቢኔዎቻቸውና ከሌሎች የመንግስታቸው ከፍተኛ ባለስልጣናት ጋር ባደረጉት ውይይት ለምትመሩት ዘርፍ ኃላፊ እናንተ ናቸው እንጂ ኤለን መስክ አይደለም። እሱ ምክር ሀሳቦችን የመስጠት እንጂ በቅጥር ፖሊሲዎቻችሁ ላይ የመወሰን ስልጣን የለውም ሲሉ ተናግረዋል። የመንግስት መስሪያ ቤቶች
የድርጅቶችና ሰራተኞችን የስራ አፈጻጸም ለመፈተሽ በትራምፕ የተሾመው ኤለን መስክ በመላው አሜሪካ በሺዎች የሚቆጠሩ ሰዎችን ከመንግስት ስራ እንደሚያፈናቅል እንዲሁም ከፍተኛ የሰራተኛ ቀነሳ እንደሚያደርግ በተደጋጋሚ ሲዝት ተስተውሏል። ከዚህ ባለፈም ፕሬዚዳንቱ ጋዜጣዊ መግለጫ በሚሰጡበትና በተለያዩ መድረኮች በመገኘት ከትራምፕ በበለጠ ዘለግ ላለ ጊዜ ንግግር የሚያደርገው መስክ በአዲሱ አስተዳደር ላይ የማይለካ ተጽዕኖ ተጎናጽፏል በሚል የተለያዩ ሰዎች እንዲያወሩ በር ከፍቶለታል። የቢሊዮነሩ እንቅስቃሴ በፍርድ ቤት በዲሞክራቶችና በአንዳንድ ሪፐብሊካን ጭምር ተቃውሞውን አስተናግዷል። ይህን ተከትሎ ትራምፕ ለመጀመሪያ ጊዜ በትናንትናው ዕለት የኤለን መስክ የስልጣንና ኃላፊነት ደረጃ የሚወስን ወሳኝ ንግግር አድርገዋል ነው የተባለው። በአዲሱ የፕሬዚዳንቱ መመሪያ መሰረት በሰራተኞች ቅነሳና ቅጥር በፖሊሲዎችና በሚፈጸሙበት ፍጥነት ሁኔታ ላይ የመጨረሻ ውሳኔዎችን የሚያሳልፉት የካቢኔ ኃላፊዎች እንዲሆኑ ተደርጓል። በዚህ ስብሰባ ላይ ታድሞ የነበረው ኤለን መስክ በፕሬዚዳንቱ መመሪያ እንደሚስማማና ዶጅ የተሰኘው መንግስታዊ ተቋም የተወሰኑ ስህተቶች መፈጸሙን ማመኑን ፖለቲኮ መጽሔት ነው እየዘገበው። በአዲሱ የፕሬዚዳንቱ መመሪያ መሰረት በስህተት ከስራቸው የተቀነሱ ሰዎች ወደ ስራቸው እንዲመለሱ በግልጽ የታወቀ ነገር ባይኖርም ትራምፕ በየሁለት ሳምንቱ መሰል ስብሰባዎች በማድረግ አፈጻጸሙን እንደሚገመግሙ ቃል ገብተዋል። በሌላ በኩል ግዙፍ የመንግስት ተቋማቸውን በመገምገም አላስፈላጊ ሰራተኞችና የስራ ክፍሎችን የማይቀንሱ ከሆነ ኤለን መስክን የማድረግ ኃላፊነት እንዳለውም አረጋግጠዋል። ሌላውና የመጨረሻው መረጃ በብሪታንያ 130 ሺህ ሰዎች አሁንም በባርነት ይኖራሉ የሚል ጥናት ወጥቷል። ባሪያ ንግድ ከቆመ አንድ ክፍለ ዘመን አልፎታል ቢባልም በብሪታንያ ግን አሁንም ዜጎች በባርነት እንደሚኖሩ ተገልጿል። ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130 ሺህ ዜጎች አሁንም በባርነት ውስጥ እየተሰቃዩ ይገኛሉ ብለዋል። ይህን ተከትሎም የብሪታንያ መንግስት የፖሊሲና ህጋዊ እርምጃዎች እንዲወስድ መጠየቁን የሮይተርስ ዘገባ አመልክቷል። ዘመናዊ ባርነት ከሚባሉት ውስጥ ያለ ክፍያ ወይንም በአነስተኛ ክፍያም የጉልበት ስራ መስራት፣ በአደንዛዥ እጽ ዝውውር ውስጥ በግድ መሳተፍ፣ የግዴታ ወሲብ ንግድና መሰል ስራዎች ዋነኞቹ ናቸው ተብለዋል። በተጠናቀቀው የ2024 ዓመት ውስጥ ብቻ ከ17 ሺህ በላይ ጥቆማዎች ለሀገሪቱ መንግስት ደርሶታልም ተብሏል። በዘመናዊ ባርነት ውስጥ ይኖራሉ ከተባሉ ዜጎች ውስጥ 30 በመቶዎቹ ብሪታናውያን ናቸው የተባለ ሲሆን አልቤኒያና ቪየትናማውያንም አሉበት ነው የሚለው መረጃው። በዚህ ዘመናዊ ባርነት ውስጥ ይኖራሉ ከተባሉት ውስጥ 30 በመቶ ያሉ ደግሞ ህጻናት እንደሆኑም በዘገባው ላይ ተጠቅሷል። አብዛኞቹ በዚህ ጉዳት ውስጥ ያሉት ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገራት በጉልበት እንድንመለስ ልንደረግ እንችላለን የሚል ፍርሃት ያለባቸው ናቸውም ተብሏል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይህን ይመስል ነበር። ሰላም።